ሰላም እንደምናችሁ እንደገና እንደምታዩኝ እኔ ላበላ ሆኛለሁ የእግር እንቅስቃሴ ፊልም አድርጌላችሁ እሱን እንድትሰሩት ለጊዜው ግን የምንሰራው የሆድ እንቅስቃሴ ነው 10 ደቂቃ ብቻ ናት 5 እንቅስቃሴዎች ነው 4 እንቅስቃሴዎች አሉ አንዱ በሁለቱም በኩል የሚሰራ ነው ሁለቴን ደግማቸዋለን ለ45 ሰከንድ እየሰራን 15 ሰከንድ እናርፋለን ጀማሪ ከሆናችሁ ደግሞ ልትሰሩት ትችላላችሁ ማድረግ የምትችሉት 30 ሰከንድ ሰርታችሁ 30 ሰከንድ ማረፍ ነው ሆድ ወገባችሁን በደንብ ነው የሚሰማችሁ የጀማሪውንም ብትሰሩ ከኔ ኩልም አብራችሁን ብትሰሩ በደንብ ያሰራችኋል አዲስ ከሆናችሁ ደግሞ ዌልካም እንኳን ደህና መጣችሁ አብራችሁን የቺን እንቅስቃሴ ሞክሯት አስተያየታችሁን አሳውቁኝ እንጀምር ዛሬ ወዲያውኑ ነው የምንጀምረው ስለዚህ ማማዋቅ ከፈለጋችሁ ለ5 ደቂቃ ዋርም አፕ የሚለውን ስሩትና ተመለሱ በእጅና እግራችን እንጀምራለን እጃችንን አንድ በአንድ ወደፊት አራምደን እንመልሰውና አንድ እግር ወደ ጎን ከዛ መልሰን ሌላኛውን ወደ ጎን እናስነካዋለን ግራ ከገባችሁ መጀመሪያ ተለማመዱትና እንጀምራለን ዋናው ሆዳችንን ለማሰራት እንጂ ጀርባችንን አይደለም ስለዚህ ሆድና መቀመጫን በደንብ ጨመቅ አድርጋችሁ አጠንክሩት በዝግታ መሄድም ትችላላችሁ እኔ ከፈጠንኩባችሁ ዋናው ግን እንቅስቃሴውን መቆጣጠራችሁ ነው እጃችሁና እግራችሁ ሲንቀሳቀስ በተሻለ መጠን ከወገባችሁ ላለመወዛወዝ ሞክሩ ይህን የምታደርጉት ሆዳችሁን አጠንክራችሁ ነው 30 ሰከንድ አልፏል ትንሽ ይቀረናል አሁን እረፍት ተንፍሱ ለሚቀጥለው በጀርባ እንጋደማለን እግራችን እንደታጠፈ አሁንም ሆዳችንን ወደ ውስጥ እንስባለን ጀርባችንን ወደ መሬት እየጫንን ቀኝ ጉልበታችንን ወደ ደረታችን ስበን እንዘረጋዋለን ከዛ እንደተዘረጋ እንስበዋለን ስለዚህ በእጃችሁ አንገታችሁን መደገፍ ትችላላችሁ ሆዳችሁ ከጠነከረም ወደ ላይ ከፍ እያደረጋችሁ ወደ ጣታችሁ መዘርጋት ትችላላችሁ ዋናው ግን እዚህ ጋር ከትከሻችሁ ከፍ እያላችሁ እግራችሁን ወደ ደረታችሁ ማምጣት ነው እስከቻላችሁት መጀመሪያ ታጥፎ ከዛ ተዘርግቶ መዘርጋት ካቃታችሁ ደግሞ እንደታጠፈ ስሩት ጀርባችሁና ሆዳችሁ ግን ስታርፉም ወደ መሬት እየተሳበ ትንሽ ነው የቀረን አሁን እንረፍ ከዛ በግራ በኩል እንደግመዋለን ግራ እግራችንን እያጠፍንና እየዘረጋን አማራጫችሁ ታጥፎ መስራት ወይንም እጃችን አለመዘርጋት ትዘረጉም እግራችሁ ላይ መንካት የለበትም እሱ የጥንካሬ ሳይሆን የፍሌክሲቢሊቲ ጥያቄ ነው ከጠየቃችሁኝ ያስረዳችኋለሁ ግን እግራችሁን ብቻ ከነካችሁት በቂ ነው በእጃችሁ እንደዚህ ይዛችሁ ከቀጠላችሁ ግሩም ነው ሁሌም ዋናው እናንተን የሚያሰቃይ ግን ደግሞ ደስ የሚል ስቃይ የሆነውን መስራታችሁ ነው ይሄ የሚሰማችሁ የጎን የወገብ ጡንቻ ላይ ነው ወደ ጎን ስለምትነሱ ከፍ ስትሉ እላይና ሆዳችሁ ይሰራል እግራችሁ ሲሰደጋ ደግሞ ዝቅተኛ ሆዳችሁም እየሰራ ነው አሪፍ ስራ አሁን ቀና እንላለን ለ15 ሰከንድ ረፉና ተዘጋጁ በእጃችን ተደግፈን ሁለቱንም እግራችንን ነው የምንዘረጋውና የምናጥፈው ከሰራነው ጋር ተመሳሳይ ነው መጀመሪያ ታጥፎ ወደ ውስጥ ከዛ ቀጥ እንዳለ ወደ ላይ እንስበዋለን ሲቀላችሁ ትንሽ እየፈጠንን ጉልበታችሁን ስትስቡት ወደ ላይም ከፍ ለማድረግ እየሞከራችሁ ይሄ በደንብ የሚያሰራው ዝቅተኛ ሆድን ነው እግራችሁ ላይ በጣም ከተሰማችሁ እንደገና ሆዳችሁን ወደ ውስጥ ለመጭመቅ ሞክሩ ጉልበታችሁም ወደ ደረታችሁ እየመጣ ቁመና ደግሞ እንደ ሁልጊዜ ኮራ ብሎ ደረት ክፍት ወደ ውስጥ አንጎብጥም ትከሻችሁ ደግሞ ከጆሮአችሁ ራቅ ብሎ
በጣም አሪፍ ስራ። አንድ እንቅስቃሴ ነው የቀረን፣ ከዛ እንደግመዋለን። እንደኔው ቢደክማችሁም በርቱ፣ ካልደከማችሁ ደግሞ ትንሽ ፍጥነቱን እንጨምርበታለን። በጀርባችን እንጋደማለን። ሁለቱን ጉልበት ወደ ላይ ይመጣና ከዛ እግራችን ወደፊት እጃችን ወደ ኋላ አስረዝመን እንደገና ወደ ውስጥ። ቀጥሎ በግራ በኩል ይሄንኑ እየለዋወጥን የምንሰራው። እንዳልኳችሁ ፍጥነት መጨመር ትችላላችሁ። ከበዛባችሁ ግን አይዟችሁ፣ ከዚህ በኋላ አቀዝቅዘን ነው የምንሰራው። ብዙ አንፈጥንም። ለአሁን በሙሉ ኃይላችሁ ለመንቀሳቀስ ሞክሩ። ሆዳችሁን ወደ መሬት እየሳባችሁ አጠንክራችሁ፣ እግርና እጃችሁን ደግሞ እስከምትችሉት እያስረዘማችሁ። ትንሽ ይቀረናል፣ በርቱ። በጣም አሪፍ፣ ግማሹን አጠናቀናል። አሁን 5 ደቂቃ ብቻ ነው የቀረን። እስካሁን የሰራነውን አንዴ እንደግማለን። ተዘጋጁ። በእጅና እግራችሁ አይድከማችሁ። ፖዝ ማድረግ ካለባችሁም አድርጉና ተመለሱ። እንዳልኳችሁ አሁን በዝግታ ነው የምንሄደው። በደንብ እንቅስቃሴውን ለመቆጣጠር እየሞከርን አንድ በአንድ እጃችንና እግራችን እየተንቀሳቀሰ ከሆዳችን ከወገባችን ጠንከር ብለን ስለሰራችሁት ደግሞ ከዚህ በኋላ ብዙ አላስረዳችሁም፣ ግን ብቻ እያተኮራችሁና ሰውነታችሁ የሚንቀሳቀሰው የቱ ጋር እንደሆነ ለማስተዋል ሞክሩ። ቁመናችሁንም እያስተዋላችሁ አሪፍ ስራ። አይድከማችሁ። አሁን በጀርባችን ነው የምንሰራው። ይሄኛው እንዳልኳችሁ የወገብ ጡንቻን እንዲያሰራ ይገባል። ስለዚህ በደንብ በጎናችሁ እየተጠቀማችሁ ወደ ጎን ለመነሳት ሞክሩ። ተቃራኒ እጅ ወደ ተቃራኒ እግር ስለምናመጣ አንገታችሁን እየደከማችሁ ከሆነ ደግሞ ትከሻችሁን ይበልጥ ወደ ላይ ከፍ ለማድረግ ሞክሩ። በአንገታችሁ ሳይሆን በሆድ ጡንቻችሁ ነው መነሳት ያለባችሁ። አሪፍ። አሁን በተቃራኒ በኩል አስተውላችሁ ከሆነ በዝግታ ብንሄድም በደንብ ነው የሚሰማን፣ ምክንያቱም ይበልጥ ጡንቻችን ላይ እያተኮረን ነው የምንሰራው። ሁሌ መፍጠን ይበልጥ ያሰራል ማለት አይደለም። ማትኮር ያለብን በትክክሉ መስራታችንን ነው። ኃይል ሲኖረን ግን እሱን ለመጠቀም አንዳንዴ እንፈጥናለን። እንደ በፊቱ በአንድ እጃችሁ ተደግፋችሁ እየተንጠራራችሁ እግራችሁን መንካት ትችላላችሁ፣ ወይንም በሁለት እጃችሁ አንገታችሁን መደገፍ። ለሚቀጥለው ከፍ እንበል። ደርሰናል። አይድከመን። እጃችንን ተደግፈን ደረት ከፈት ብሎ ቀና። ከዛ በዝግታ እግራችንን እያስረዘምን ወደፊት፣ ወደ ላይ፣ ወደ ውስጥ። ከዛ እንደገና ቀና ብላችሁ ወደፊት ለመመልከት ሞክሩ። በጣም አታቀርቅሩ። እግራችሁ እያደከማችሁ ከሆነ ደግሞ እንደገና ሆዳችሁ ላይ እንቅስቃሴውን ለማትኮር ሞክሩ። በሆድ ጡንቻችሁ ጠንከር እያላችሁና ወደ ውስጥ እየሳባችሁ።
አሪፍ አንድ ብቻ ነው የቀረችን። እሷንም በሙሉ ኃይላችን እጅና ጉልበት ተደጋግፈው ከዛ በዝግታ ያላቀቅን እናስረዝምና እንመልሰዋለን። እዚህ ጋርም እግራችሁ ሙሉ ለሙሉ ካልተዘረጋ ችግር የለውም፣ ግን በደንብ በእግርም ጣታችሁ ወደፊት በእጅ ጣታችሁም ወደ ኋላ ለማስረዘም ነው መሞከር ያለባችሁ። እንደዚህ ስታደርጉ ደግሞ አሁንም ሆዳችሁና ጀርባችሁ ወደ መሬት እየተጫነ ብዙ ነው አውቃለሁ። በዝግታ ስለምንሄድ ግን አሁን በደንብ እንቅስቃሴውን ለመስራት ሞክሩ። ጨርሰናል፣ ደርሰናል። እንኳን አብሮ አደረሰን። እንደሁል ጊዜ አሁን ትንሽ እናቀዘቅዛለን። አንድ እግራችንን ወደፊት ስበን ሌላኛውን በማስረዘም አየር ወደ ውስጥ በደንብ እየተነፈሳችሁ በዝግታ ወደ ውጪ፣ ከዛ በተቃራኒ በኩል እግራችንን ወደ ውስጥ አምጥተን ሌላኛውን እናስረዝማለን። መሬት ላይ ለመቀመጥ ካልደረሳችሁም ችግር የለውም፣ ሆዳችሁን ለማንጠራራት ሞክሩ። ከዛ ሁለቱንም እግር ወደ ኋላ አድርገን እንወጥረዋለን። ደረታችንን ወደፊትና ወደ ላይ እያስረዘምን ከዛ በዝግታ ወደ ኋላ እንመለስና ሆዳችንን እናሳርፈዋለን። ከፍ እንበልና በጉልበትና እጃችን ሆነን ወደ ውስጥና ወደ ውጪ። ይሄ ትንሽ ጀርባችንን ለማላቀቅ ነው። ጨርሰናል እንቅስቃሴውን። እስካሁን አብራችሁኝ ከሰራችሁ በጣም አመሰግናለሁ። ሙሉ ለሙሉ ከሰራችሁት ማሳውቁኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ በሰላምና ጤና ቆዩኝ። ቻው።